ስሜን አርዶስ ፍቃዱ ይባላል የቦንጋ ከተማ ወጣት ነኝ ሀገራዊ ምክክር ኮሚሽን ላይ ከተለያዩ ሴክተሮች የሀገር ሽማግሌ የሃይማኖት አባቶች ይደዋሉ ከነሱ ምን ይጠበቃል የሚለው ላይ እንደሌላው ክፍል ወይም እንደሌላው ውይይት አይደለም ከሁሉም ሀገር የመጣና የጋራ ሐሳብ ለመያዝ በውይይት ለመፍታት የታሰበ ነውና ከነሱ ምን ይጠበቃል የሚለው ላይ ያሉትን እዚህ ያሉትን ሐሳብ ነው የሚሉትን የህዝብን ድምጽ ህዝብን ወክሎስ ከሄዱ ድረስ የህዝብን ድምጽ በጋራ በውይይት ሊፈቱ ይችላሉ የሚሉትን በጣም ችግሩ ነው የታየውን ቢያቀርቡት ያው ከሄዱ በኋላ ትልቅ መድረክ ላይ ሳይናገሩ ወይም ሳይወያዩ ከመጡ በኋላ የጋራ ሐሳቡ ሌላው አካባቢ ሲከናወን እኛም ኋላ እንዳንቀር ወክሎስ ከሄዱ አሉ የሚባሉ ሐሳቦችን በመክክር ነውና የሚፈታው እዛ ላይ ቢያነሱ ከሄዱ ሰዎች ይሄ ይጠበቃል እላለሁ የምክክር ኮሚሽኑ ደግሞ ምን አይነት ጠቀሜታ አለው የሚለው ላይ የምክክር ኮሚሽኑ አብዛኛ ጠቀሜታ አለው እንደ ሀገር የጋራ ሐሳብ ይዞ መሄድ አይደለምና እንደ ባልና ሚስት ትንንሽ ሰፈር ውስጥ የተጣላን ሰው በምክክር በግጭት ሲፈታ ምን አይነት ነገር እንዳለ እናቃለን እስካሁንም ካየናቸው በጥልም በሌላም የመጣ ለውጥ አላየንም በምክክር ያሉ ነገሮች ላይ ግን አንድ ሰላማዊ ነገር ነው በሰላም መንገድ ነው የሚፈታው ሁለት ደግሞ የጋራ ሐሳብን የያዘ ነገር በጣም እጅግ ነው ይደገፋል ምን ለማለት ፈልጌ ነው የጋራ ሐሳብ ሲባል የተለያየ ሐሳብ ስቲዝ የመጨረሻ ውጤቱም አንድ አይመጣም እንደ ሀገር የጋራ ሐሳብ መያዝ ማለት ለኛ ላይ አሁን ትልቅ ነገር ነው ምትሰራውም ነገር እንደ ሀገር እኩል የሆነ ውጤት ያመጣል ማለት ነው ይሄኛው የምክክር ኮሚሽኑን እንደኔ ጥቅም አለው ያስባለው ሁለተኛ ደግሞ አንዳንድ ጊዜ እንዴት ነው ሐሳቦች ይነሱና ወዲያው የሚቋጩበት ነገር ነው ያለው የምክክር ኮሚሽኑ የመረጣቸውም ሰዎች የሰጡበትም ጊዜ እየወሰዱ እየተመካከሩበት ያለበት ሁኔታ ከሌላ ስራ አንፃር አንዳንዴ ስራዎችን ዝም ብለን ከመንሄድ ለእንደዚህ አይነት ቦታ ጊዜ እንስጥ ማለታቸው አስደንቆኛል እንደ አጀማመር አልገባኝም ነበር ከኋላ ግን በቴሌቪዥንም በሚዲያም በተለያዩ ነገሮች ሲተላለፉ እንደ ወጣት በጣም ደስ ብሎኛል ነገ ደስ የምትል ኢትዮጵያን እንጠብቃለን ስሜ ፍቅሬ ጉታ ይባላልው ነዋሪነቴ ያው እዚ ደቡብ ምዕራብ ኢትዮጵያ ክልል ቦንጋ ከተማ ነዋሪ ነኝ ያው መንግስት ሰራተኛ ነኝ እና ምክክር ኮሚሽኑ አስፈላጊነት ላይ ምንም ጥያቄ የለውም እንደ ሀገር ከዚህ ቀደም በተደጋጋሚ በተለያዩ ማህበረሰብ የሚነሱ ጥያቄዎች ናቸው ምክክር ኮሚሽኑ እንደ ሀገር በየቦታው የሚነሱ ግጭቶች አለመግባባቶች የሚፈቱበት አግባብ በኃይል በጉልበት በፖለቲካ ፓወር ሳይሆን በምክክር ሊፈታ ይገባል ብሎ ያምናልና በዚህ አጋጣሚ በዚህ ወቅት ላይ ወሳኝ ጊዜ ላይ ምክክር ኮሚሽኑ መደረጉ አስፈላጊ ነው ብዬ ነው ማምነው አስፈላጊነቱም ለዚህ ነው በኃይል ሳይሆን በመመካከር ችግሮቹ ሊፈቱ ይገባል የሚል እምነት ሁሉም ማህበረሰብ ውስጥ ስላለ ሁሉም የፖለቲካ ኃይሎች ውስጥም ስላለ አስፈላጊነቱ ምንም ጥያቄ ውስጥ የሚገባ አይደለም ማለት ነው አሁን ላይ በምክክር ኮሚሽን ውስጥ ያሉ ሰዎች ምን ማድረግ አለባቸው ያው በየአካባቢ ያለው አጀንዳ ያቃሉ ምንድነው ጥያቄው የህብረተሰቡ ጥያቄ ምንድነው የሚለውን ሁሉም ጋር ያለ የተለያየ ጥያቄዎች ይኖራሉ ሁሉም ጋር ያለው ተመሳሳይ ላይሆን ይችላል ነገር ግን የሚያግባባን አንድ ሊያደርገን የሚችለው ምንድነው የሚለው መመካከር አለባቸው ህብረተሰቡ ውስጥ ያለውን ችግር በአግባቡ አውጥቶ በጋራ አንድ ሊያደርገን የሚችለው ነገር ፈጥሮ ቀጣይነት ያለ ሰላም ለማረጋገጥ ያለችን አንድ ሀገር ነች ይሄን ለኔ ብቻ የሚለው አስተሳሰብ ቀርቶ የሚያግባባንና አንድ የሚያደርገንን ሐሳብ አውጥቶ በጋራ ተግባብቶ መቋጨት አለባቸው ብዬ አምናለሁ ከዛ መነሻ ደግሞ እነሱ የተግባቡበትን ሌላው ማህበረሰብ ደግሞ እነዚህ የተወጣጡ ምክክር ኮሚሽን ውስጥ ያሉ የሚመካከሩ አባላት ከህብረተሰቡ የተወጣጡ ስለሆነ ህብረተሰቡ ወክሎ ይሄዱ ስለሆነ እነሱ የተግባቡበትን ተቀብሎ ያው ሰላምን ማስፈን ነው ህብረተሰቡ ውስጥ ያው የሐሳብ የተለያዩ ሐሳቦች ሊነሱ ይችላሉ ነገር ግን የጋራ የሆነን ሐሳብ የተስማሙበትን ተቀብሎ ያው ወደፊት ለዜጎቻችን መልካም አካባቢ ሀገር መፍጠር አለባቸው ብዬ አምናለሁ የኔ ስሜ ታምሩ ተስፋዬ ይባላልው ነዋሪነቴ የዚህ ቦንጋ ከተማ ማልቀጥና ነዋሪ ነኝ ነገር ግን ይሄ በተነሳው ላይ ምክክር ኮሚሽንን በተመለከተ እንደ ሀገር ያው
ምክክር ኮሚሽን በፌደራል ደረጃ የተጀመረ መሆኑ ይታወቃል። ነገር ግን እዛውን ካሉት ምክክር ኮሚሽኑ በዋናነት አስፈላጊነቱ ባለው ነባራዊ ሁኔታ ከግዳጅ አንጻር ወይም በጉልበት ከመርገጥ አንጻር ካልሆነ አቅጣጫ ወጥቶ ሰው የራሱ ነጻነት በራሱ ተነሳሽነት በመጠያየቅና በመነጋገር አብሮ በተግባብቶ ባለው ነገር ወይ ችግርም ካለ እንደ ሀገር አብሮ በጋራ ተነጋግሮ መፈቱበት ሁኔታ ለዛም ምቹ እንደሆነ ከየትኛውም ከዘር ከሃይማኖት ከወገኝነት ከሌላ ከተለያዩ ብሔር የጸዳና ሁሉንም ያማከለ ቀጣይም ደግሞ ባለው እንኳን በየትኛውም ብሔር ነጥሎ ብሔርን ከብሔር ሳይነጥል ባለው ነባራዊ ሁኔታ አብሮ ተነጋግሮ ተመቻችተው እንዲኖሩና በምክክር ያሉ ችግሮችን በምክር ተነጋግረው በወንበር ዙሪያ የሚፈቱበትን አቅጣጫ የሚያመጣ መሆኑን ለመናገር እፈልጋለሁ። በመቀጠል ደግሞ ይህ ምክክር ኮሚሽን ከተጀመረ ሰዓት ጀምሮ ሙሉ በሚዲያ ላይ ከገጠር እስከ ከተማ የምክክሩ ኮሚሽን ከጀመረ በኋላ እየመጡ ያሉትም ንግግሮችም መፍትሄዎችም ከነ መፍትሄው ያስቀመጠው ነገር ግን መፍትሄው ምንድን እንግዲህ ባስቀመጥኩት ልክ መፍትሄው ጥሩ መሆኑ ለዜጋው ለነዋሪው ከየትኛውም ሀገር ላለው አይደለም እንደው ከኢትዮጵያ ውጭ እንኳን ላሉት እንኳን ተሞክሮ ሆኖ ያለበት ሁኔታ ነው ያለውና ቀጣይ ከምክክሩ በብዛት እየሰማን ያለነው አጥጋቢና ለነዋሪዎቹም ለህዝቦቹም ምቹ ቀጣይ ተነጋግሮ በጋራ መነጋገሩበትና ችግሮችን የሚፈቱበትን መንገድ የሚከፍት መሆኑን የሰማሁት መሆኑን አመሰግናለሁ። ሀገራዊ ምክክሩ ያው ለሀገር አስፈላጊ ነው። ምክንያቱም ያው ስንማከር ነው ችግራችን መፍታት የምንችለው። ስንነጋገር ስንጠያየቅ ነው ያለውን ችግር በጋራ መፍታት የምንችለው እንጂ በጠመንጃ በዱላ ወይም በአመጽ የሚመጣ ምንም አይነት ሰላም የለምና ስንማከር ደግሞ ሀገራችን ሰላም ትሆናለች። እኛም የበለጸገችን ሀገር እናፈራለን ማለት ነው። ለወጣቱ ደግሞ በጣም ጠቀሜታ አለው። ምክንያቱም የአንዱ ችግር አንዱ ሲጠይቅ ነው ለመርዳትም ለመረዳዳትም ለመደጋገፍ የሚመቸውና ደግሞ ሀገራችንን ወክለው የሄዱ ልጆች ከደቡብ ምዕራብም ሆነ ከከፋ ዞንም ሆነ ከሸካም ከቤንችም ከተርጫም ከዳውሮም የሄዱት እንደ ዳውሮ እንደ ተርጫ ወይም እንደ ከፋ ሳይሆን እንደ ሚዛናማ እንደ ቤንች ሳይሆን የሚጠይቁት መጠየቅ ያለባቸው እንደ ኢትዮጵያ እንዴት መሄድ አለባት፣ እንዴት መራመድ አለባት፣ እንዴት አይነት ሰላም ለኢትዮጵያ ያስፈልጋል፣ ምን አይነት መመካከር ያስፈልጋል የሚለው እንጂ መጠየቅ ያለባቸው የሰፈርተኝነት የጎጠኝነት ጥያቄ መጠየቅ እንደሌለባቸው። አጀንዳዎቹ ያው ለሀገር ጠቃሚ ናቸው፣ ሀገርን ወደፊት የሚያሻግሩ ናቸው፣ ሀገርን የሚያራምዱ ሀገርን ወደ ብልጽግና የሚያሳድጉ ናቸው። ስለዚህ አጀንዳዎቹ ደግሞ ለሀገር በጣም ስለሚጠቅሙ ሁሉም የአካባቢ ሰው የአካባቢ ማህበረሰብ ትልቁም ትንሹም አባቶቻችን ያመጡት በምክክር ነው። ዛሬ ፍርድ ቤት ተሰይሞ ፍርድ ቤት እንቀመጥ እንጂ በፊት ዋርካ ስር ቁጭ ብሎ በምክክር ነበር ችግራችን መንፈታው። ስለዚህ ያን ባህል ለማዳበር አጀንዳ ወሳኝና ወሳኝ ስለሆነ ሁላችንም በነቂስ ነው እሱን አጀንዳ ተነጋግረንበት ምክክሩን መደገፍ ያለብን።